ቤተሰቦቼ እንዴት ናችሁ? ይሄን ቪዲዮ እስከ መጨረሻ አዳምጡ። እህት ያላችሁ እኔም ስደት ላይ ነኝ የምትሉ ሁላችሁም ይሄን ቪዲዮ እስከ መጨረሻ አዳምጡ። በፊት ለፊት ላይ በአጠር አድርጌ ቪዲዮ አሰምቻችኋለሁ። እንግዲህ እህታችን እሰራለሁ ሲሰራ የሰራሁበት ገንዘብን አትሰጠኝም ሴትዮዋ። ገንዘብ ሲጠይቅ ጊዜ ትመታኛለች፣ እጄን እንደዚህ አድርጋኛለች ብላ እጇን እንደው ከፍ አድርጋ እያሳየች ነበረ እንደምታዩ። እና ያው ስደት ላይ ስንመጣ ምን አይነት ቤት እንደሚጋጠም ምን አይነት እንደው እስከሚለምድ ድረስ ሰማይና ምድር ነው የሚሆነው ማለት ነው። እንግዲህ እህታችን ምን አይነት በደል ደርሶባት ነው ወደ ሀገሬ መሄድ ነው የሚፈልገው የምትለው። ሌላ ቢሆን ወደ ቢሮ ውሰጂ ቀይሬ እሰራለሁ ይላል። ግን እሷ በአንድ ጊዜ ሀገሬ መሄድ ነው የሚፈልገው እርዱኝ ያለች ነው። እና ሀቢባ የሚመስሎቹ ሌሎችም አሉ እንደሱ እንግዲህ እርዱኝ አግዙኝ ያለች ነው እህታችን። እንግዲህ እኛም ደግሞ እንደዚህ ቪዲዮ እየሰራን በቲክቶክ ላይም እንደዚህ ያጠራ አድርገን እየሰራን ማድረስ አለብኝ። እና ሀቢባ የሚመስሉ ሌሎቹም ስላሉ ለነሱ ከደረሰ ለነሱ እንደሚያግዙ ከእግዚአብሔር በታች ለእኛ ሚዲያም ይጠቅማናል። እንደዚህ ያሉ ስንቶቹ አሉ። ብዙዎቹ እንደዚህ ሁኔታ ላይ የሰራሁ ገንዘቤ እኔ ገንዘብ ሳልሰጥ እንዴት እሰራለሁ? እና ሰው ቤት እስኪ አስቡ፣ ስንት ነገር አለ። የሰው ቤት ስንት ውጣ ውጥሮች አሉ። እና እህታችን ምንድነው የምትለው? እንደው አልሰራም ብዬ ወጣ ብያለሁ አለችው። ያው ወደ ውጭ ወጣ ብትልም አላቅም። እና ለምን ብላ ሴትዮዋ ጎትታ እኔ አልሄድም አልመጣም ብላ ማለት ነው። ማለት ያው ወዴት እንደሄደች አላቅም። እሱን አልገለጸችም። ቪዲዮ አጠር ስላደረግኩኝ ነው። ወደ ውጭ ወጣ ብዬ አልሰራም ገንዘብ ካልሰጣሽ ብዬ ቁጭ ብዬ ነበርና ለምን አትመጭም ብላ ጎትተኝ እግሬን አሳመመችው። ሰውነቴ በቃ በጣም መታችኝ ያለች ነው። እና እህታችን እንግዲህ ማገዝ አለባት። ለምን ብዙዎቹ አሉ ስልክ ማይጠቀሙ አሉ፣ እንደዚህ ቲክቶክ ውስጥ ማይገቦቹ አሉ። እንደው እኛ እየሰራህም ቢሆንም እናገኛቸዋለን ማለት ሚዲያ ላይ አንዳንድ ነገሮችን ኢትዮጵያዊ የሆኖቹም ቢሆንም በኮመንት ላይ በዚህ በዩቲዩብ ላይ በጣም ጠቃሚ ነገር ነው ይሄ ዩቲዩብ ማለት ነው። መጥፎም ደጉን አውርተን እርስ በርሳችን እንተባበራለን። ግን እቺ ልጅ አሁንም ያው ቲክቶኩም ራሱ መጠቀሙ ትልቅ ነገር ነው። እና ውድ ቤተሰቦቼ ይሄን ቪዲዮ ትንሽ ቆረጥ አድርጌ ሀቢባም ላይ ፎቶ ለጥፌ እለቀዋለሁ። አሁንም አግዟት። እቺ ልጅ ያለችው ሳውዲ አረብ ናት። ሳውዲ አረብ ነኝ ብላለች ማለት ነው። እና እናንተ እንግዲህ አግዙን። ያው እዚህ ጋር ብዙዎቹ አሉ አዲሶቹ በተለይ ቋንቋ ገና ሳያቅ የሚመጦቹ ደግሞ ብዙ ደግሞ ጭክን እያሉ እንደዚህ አይነት ቤት አንዳንድ ማዳሞቹ በጣም ብዙዎቹ አሉ። ለዛ አሁን እንደዚህ ደግሞ ሚዲያ ላይ የማይወጦቹ እንደዚህ ስልክ የማይጠቅሞቹ እንዴት ነው የሚሰሩ? እንዴት ነው? እኔ እንጃ አላቅም። እግዚአብሔር እርዳችሁ በእውነት። እና ሰርታችሁ ገንዘብ እናንተ ካልተቀበላችሁ ምን ዋጋ አለ? እኔ ለገንዘቤ ብዬ አይደለም ወደ ሀገሬ የሰደድኩኝ። እኔ ገንዘቤ ብዬ ነው፣ ገንዘቤን ፈልጌ ነው። ራሴ እለውጣለሁ ቤተሰቦችን እለውጣለሁ ብዬ ነው እንጂ ከሀገር ወደ ሀገር ወጣው እንጂ እኔ የእሷ ቤት እንደ ነፃ ዝም ብዬ እየሰራው እስከ መቼ ድረስ ነው? በነገራችን ላይ እንደዚህ የሚያደርጎቹ በጣም ብዙዎች ናቸው ያሉት። ለእግዚአብሔር የሚፈሮቹ ብቻ ነው እናንተ ድካማቸው ልፋታቸው በእኔ እንዳይገባ የሚሉ ማለት ነው። እና እንደዚህ የሚያደርጎቹ በተለይ በጣም ብዙ አሉ። ግን አሁንም በዚህ ሚዲያ ላይ ያላችሁ፣ በቲክቶክ ሰፈር ላይ በዚህ ዩቲዩብ ላይ ያላችሁ እቺን እህታችን ማገዝ በምን ምክንያት ነው ደሞዟን ማትሰጣት? እንደው ከሌላ ነገር ምንም ስራ ቢበዛላችሁም ብትረቡም ብትጠሙም የምትሰሩበት ገንዘብ ካልተቀበላችሁ እንኳን ስራ ምን እንደምላችሁ አላውቅም። ለምን በጣም ይቆጫል። ለምን ካላችሁ እኔ በራሴ ስላየው ከዚህ በፊት እኔ በራሴ አይቻለሁ። እና በጣም ከባድ ነው። በነገራችን ላይ በዚህ ውስጥ ያላችሁ ስልክ የማይጠቅሞቹ በጣም ብዙ ስላሉ እቺን እህታችን ያው እቺም
እህታችን ቲክቶክ ስለምትጠቀም ነው በቲክቶክ ፔጅ ላይ መጣችው እንጂ የማይጠቅማችሁ በጣም ብዙዎች አሉ፣ በጣም ብዙዎች አሉ። እና እኛ ደግሞ እርስ በርሳችን መተጋገዝ አለብን፣ ድምጽ መሆን አለብን። እንደዚህ ሚዲያ ላይ ትልቅ ዩቲዩበሮቹ ትልቅ ደግሞ ቲክቶከሮቹ ሼር እያደረገ ዱት ሪፖስት እያደረግን ማድረስ አለባችሁ ማለት ነው። ውድ የቻናል ቤተሰቦቼ ሰብስክራይቡን እንዳትረሱ፣ አዲስ የሆናችሁ ነባሪዎቹ ደግሞ ላይኩ አድርጉ። እስከ መጨረሻ አዳምጡ። ተባረኩልኝ። መልካም ቀን ይሁንላችሁ። ባይ ባይ።